እንኳ እንዳትንቁ ተጠንቀቁ። መላእክቶቻቸው በሰማያት ሁል ጊዜ በሰማይ ያለውን የአባቴን ፊት ያያሉና እላችኋለሁ፣ የሰው ልጅ የጠፋውን ሊፈልግ ሊያድን መጥቷልና። ምን ትላላችሁ? መተው ያሉበት ኖር ከመካከላቸው አንዱ ቢጠፋ 99ን በተራራ ላይ ትቶ የጠፋውን ሊፈልግ ይሄድ የለምን ይላል። እሺ እንግዲህ የመጀመሪያው ላይ ስለ ጠፋው በግ ይነግረናል። ከዛ በኋላ ወንድምን ስለመምከር ቁጥር 18 ወረድ ብለን ወንድም አንተን ቢበድልህ ሄደህ ብቻውን አድርገህ ንገረው እያለ እንዴት ማድረግ እንዳለብን ይነግረናል። እሺ እንግዲህ ከታናናሾቹ አንዱን እንዳትንቁ ተጠንቀቁ። ከታናናሾቻቸው የተባለው በዕድሜ አነስተኛ የሆኑትን አይደለም። ከታናናሾቻችሁ ማለት ራሳቸውን ዝቅ አድርገው ራሳቸውን ያዋረዱ ሆነው እኔን የሚፈልጉትን እኔን የሚያመልኩትን በእኔ የሚያምኑትን እያላቸው እንደሌላቸው ሆነው ማድረግ ሲችሉ እንደማያደርጉ ሆነው ራሳቸውን ዝቅ አድርገው ትንሽ አድርገው የምታያቸውን እንዳትንቋቸው። ምክንያቱም መላእክቶቻቸው በሰማያት ያለውን የአባቴን ፊት ያያሉና። ጠባቂዎቻቸው ወይም ደግሞ ውቃቢያቸው ይባላል። ውቃቢ ማለት ነው ምን ማለት ነው? ጠባቂ ማለት ነው። ስለዚህ እነዛ ጠባቂዎቻቸው በእግዚአብሔር ፊት ያያሉና ይማልላሉና እንደ ተራ እንዳታያቸው ተጠንቀቁ። የሰው ልጅ የጠፋውን ሊፈልግ መጥቷል። ያ የጠፋው በግ ያ የጠፋው ልጅን ፍለጋ 99ኙን መላእክትን ትቶ 99ኙን ነገደ መላእክት ትቶ የአንዱን ፍለጋ መጥቷልና። ስለዚህ ማንም በመካከላችሁ ትንሽ ብላችሁ የምታዩት ሰው ምን እንደሆነ ስለማታውቁ በምን ትንሽ እንደመሰለን ስለማታውቁ ባያችሁን አይን ብቻ ያፈርዳችሁ እንዳትፈርዱ ምን በሉ ተጠንቀቁ። እንግዲህ አባቶቻችን እንደሚያስተምሩ ሰው ልጅ ሲወለድ ጠባቂ መልአክ አውሮት ታውቃላችሁ? ከግራ ምን ይባላል? ከግራ ያለው እና ከቀኝ በኩል አለው ጊዜ ጠባቂ ምን ናቸው? በቀኝ ያለው መልአከ ብርሃን ይባላል። በግራ ያለውስ መልአከ ጽልመት። ስራው ምንድን ነው? የሁለቱም ስራ በቀኝ ያለው ይላሉ በጎ ነገር ማሰራት፣ በጎ ሕሊና አእምሯችን ውስጥ ጥሩ ነገር እንድንሰራ ያደርጋል። ያኛውም እንደዛው መጥፎ ነገር እንዲሰራ። ስለዚህ ሁልጊዜ ወደ አደላው ስናደላ በጎ ነገር ስንሰራ በግራ ያለው ይርቃል። በግራ ያለው ላይ ስናደላ ደግሞ በቀኝ ያለው ይርቀናል። ለምሳሌ በኃጢአት ሰውነታችን ስናረክስ በኃጢአት ስንር ከዚህ ሰው ጋርማ እንዴት ሆላለሁ ብሎ 40 ክንድ ይርቀናል። መልሶ ስራው ስለሆነ ደግሞ ይመጣል። እንዲህ ያሉ የምንሰራው ስራዎች ምን ያደርጋሉ? ይመዘገባሉ። ስለዚህ ያ ለፍርድ ጊዜ ዛሬ ሰምታችሁታል። ቅዳሴው አይደለ? ምን ይላል? አዋጆ ሲታወጅ የሞተው ሁሉ የተበተነው አፈር የበላው ሁሉ ምን ያደርጋል? ይሰበሰባል። ከዛ ሁለተኛው አዋጅ እነ ቅዱስ ሚካኤል መለከቱን እየነፉ ሲመጡ ሁለተኛው መለከት ሲነፉ ያ የተበታተነው ጅብ የበላው ሁሉ ነው እናስበው። የትም ቦታ የወደቀው ይመጣል፣ ይሰበሰባል። ለእግዚአብሔር ሰላም
አለ? አትጠራጠሩ። ለምሳሌ ደቃቅ አሸዋና ደቃቅ ብረት አንድ አይነት መጠን ያላቸው ቢቀላቀሉ ማለት ነው። ቢቀላቀሉ ማግኔት አምጥታችሁ እዛ አጠገቡ ላይ ብታስቀምጡት ምን ያደርጋል? ንገሩኝ። ብረቶቹን እየለቀመ ከምኑ ጋር ይለየዋል? ግን አንድ አይነት አንድ አይነት መጠን አንድ አይነት ሊሆኑ ይችላል። ምንም የማይለዩ ነው ይችላል። ማግኔቱ ግን እነዛን ብረቶች ምን ያደርጋቸዋል? ለየም ጅብ የበላውን ሰው እንደዛ ነው። የዛ ሰው እነዛ የዛን ጊዜ የአዋጁ ጊዜ ተነጥሮ ይወጣል ከዛ ካፈ አይጆ የማይቀራል የማይቀራል የጅቡ ይቀራል። አይጆ ይለያል። ተነፍቶ ይጣራል። ከዛ በኋላ እንዳይጥቅሻ ጠቅሶ ይሆንና ሰው ሁሉ በሶስተኛው አዋጅ ላይ ምን ይሆናል? ይነሳል። ሲነሳ አሁን ለምሳሌ አማኑኤል አክሎ ነው እኔ ምን አክዬ ሲነብኝ 30 ዓመት አትጠራጠሩ። የዛን ጊዜ በቁመት መለየት አለ የለም? የዛን ጊዜ በመልክ መለየት አለ? አዎ አለ። ግን የለም ስንነሳ መቼ ነው የሚለየው? ፍርዱ ላይ። ስለዚህ አይልም ወይ? የዚያን ጊዜ ይላል ሁሉም አንድ አይነት ይነሳል። ወንድ የ30 ዓመት ጎልማሳ፣ ሴት የ15 ዓመት ጎልማሳ ነው ይነሳል። ስለዚህ ከዛ በኋላ ነው ሁለት መልክ የሚያዘው። ወደ ጨለማና ጨለማ ይመስላሉ፣ ከቁራ 7 እጅ ይጠቁራሉ። በቀኝ ያሉ ደግሞ ከፀሐይ 7 እጅ ያበራሉ። ይሄ አምላካችን የእግዚአብሔር ቃል ነው። አይታጠብም። ስለዚህ ግን ምን ይላል? የነፍስ ስራዋ ይገለጣል አለ። ነፍስ የምትገለጠው የምትሰራው የትኛው ነው? በሕይወቷ ይላል አይደል?